ኢትዮጵያ በበርካታ የተፈጥሮ ሀብቶች የታደለች ሀገር ናት። ያላትን የተፈጥሮ ሀብት ከራሷ አልፎ ለጎረቤቶቿ የሚተርፍ ቢሆንም በአግባቡ ጥቅም ላይ ሳይውሉ ቆይተዋል። አሁን ላይ ኢትዮጵያ ሳትጠቀምባቸው የቆዩትን የተፈጥሮ ሀብቶቿን ለመጠቀም የሚያስችል ጉዞ መጀመሯ ይታወቃል። ማዕድን ልዩ ትኩረት ከተሰጣቸው ከአምስቱ ብዝሃ ዘርፎች መካከል አንዱ መሆኑም እንዲሁ በቅርቡ ይፋ የተደረጉ ትልቅ የተፈጥሮ ጋዝ፣ የቱሪዝም፣ የኤሌክትሪክ መሰረተ ልማትና በተለያዩ ዘርፎች ላይ ተግባራዊ የተደረጉ ያሉ ተስፋ ሰጪ ግዙፍ ፕሮጀክቶች የተፈጥሮ ሀብትን በስፋት መጠቀም የምንችልበት አቅም እንዳለን ያሳዩ ናቸው። ኢትዮጵያ በከፍተኛ የውጭ ምንዛሪ የምታስገባው የተፈጥሮ ጋዝ በዚህ ዓመት መጀመሪያ ላይ ማምረት መጀመሯም ይታወቃል። በኮንስትራክሽንም ኢንዱስትሪው በተሰራው ስራ ለውጥ እየታየ መሆኑም እንዲሁ ባለሀብቶች በዘርፉ ኢንቨስት እንዲያደርጉም የተለያዩ ማበረታቻዎች እየተደረጉ መሆኑም ታውቋል። በተያዘው ሳምንት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አራተኛውን ዓለም አቀፍ የማዕድንና ቴክኖሎጂ ኤክስፖ በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል ከፍተዋል። በኤክስፖ ላይ የማዕድን አምራቾች፣ የማዕድን ላኪዎችና ተጠቃሚዎች፣ የቴክኖሎጂ አምራቾችና አቅራቢዎች፣ ዓለም አቀፍ የማዕድን ዘርፍ ባለሀብቶች፣ የፋይናንስ ተቋማት፣ የማዕድን ኩባንያዎች፣ የመንግስት ተቋማትና ሌሎች ባለድርሻ አካላት ተሳትፈዋል። ምክትል ጠቅላይ ሚኒስትሩ እንዳሉት ኢትዮጵያ ከፍተኛ ኢኮኖሚያዊ ጠቀሜታ ያላቸው የልዩ ልዩ ማዕድናት ባለጸጋ መሆኗን ጠቅሰው ይህም መጠነ ሰፊ የኢንቨስትመንት እድሎች እንዳላት አውስተዋል። ኢትዮጵያ መንግስት የማዕድን ዘርፉን ለሀገራችን ኢኮኖሚ እድገትና ለዜጎች ሁለንተናዊ ብልጽግና እንዲውል የሚያስችሉ እርምጃዎች መውሰዱን ተናግረዋል። ለማዕድን ዘርፉ ብቻ ሳይሆን ለሌሎች ክፍለ ኢኮኖሚዎች ወሳኝ የሆኑ የተለያዩ መሰረተ ልማት ዝርጋታዎች ከፍተኛ በጀት በመመደብ መገንባት ላይ መሆኑን ጠቁመዋል። በታላቁ የኢትዮጵያ ህዳሴ ግድብና በሌሎች የኃይል አማራጮች አማካኝነት የኃይል አቅርቦት በከፍተኛ ሁኔታ እያደገ መሆኑን ገልጸዋል። ዓለም አቀፋዊ ምርጥ ተሞክሮዎችንና አሰራሮችን በመከተል የማዕድን ኢንዱስትሪ ልማታችን ለኢኮኖሚያዊ እድገታችን አስተዋጽኦ ከማበርከት ባለፈ የዜጎችን ህይወት እንዲሻሻል በማድረግ ለመጪው ትውልድም የተሻለች ሀገር ማስረከብ እንችላለን ብለዋል። የማዕድን ዘርፍ ያለውን ያልተነካ እምቅ አቅም እንዲሁም ለሀገራችን ሁለንተናዊ እድገት ሊያበረክት የሚችለውን አስተዋጽኦ እንዳይወጣ የሚያደርጉ ተግዳሮቶችን በተቀናጀ በተደራጀና በተናበበ መልክ ለመፍታት የሁሉንም ባለድርሻ አካላት ወሳኝ ተሳትፎና አጋርነት እንደሚጠይቅ ተናግረዋል።